በጦርነትና በፖለቲካ ውጥረት በሚታወቀው በመካከለኛው ምስራቅ የሰላምና የመረጋጋት ደሴት ተብላ ትጠራለች። የአብርሃም ሃይማኖቶች ተብለው የሚጠሩት ክርስትና፣ እስልምናና የአይሁድ እምነቶችን በአንድ መድረክ በማስተሳሰር የምታኖር ቅድስት ሀገርም ይሏታል። ይህች ሀገር ሰዓት ወደ ኋላ የሚቆጥርባት የከበሩ ስፍራዎች፣ የቅዱሳን መጻሕፍቶችና ድንቅ ታሪኮች የተከተቡባት ሀገር ነች። በዚህች ሀገር በዓለም ላይ ዝቅተኛው የምድር ክፍል የሚገኝ በድንጋይ ላይ የተቀረጹ ከተሞች ያላትና በበረሃዎቿ ውስጥ የምድራችንን ሳይሆን የሌላ ዓለም ገጽታ የምታሳይ ውብ ሀገር ነው። በሚሊዮን የሚቆጠሩ ሰዎችን በየዓመቱ በፍቅርና በማራኪ እንግዳ ተቀባይነት የምታስተናግደው ይህች ሀገር እድሉን አግኝቶ የጎበኛት ሁሉ ሀገሪቱን በታሪክ ሽታ የታጠነች፣ በተፈጥሮ ታምራት የተሞላች፣ በዓለም ላይ ካሉ ሀገራትም ለየት ያለች ሀገር ናት ይሏታል። ሁሉ የሚገርመው ግን በመካከለኛው ምስራቅ እምብርት ላይ ሆና አይለፍል ያለው ላምባ ነጋዴ ሌሊቱን ቀን ያደርግበታል እንዲሉ አንድም የተፈጥሮ ዘይት ወይንም ጋዝ የሌላት ሀገር ናት። በተቃራኒው ጎረቤቶቿ ሁሉ የታደሉትን ይህን ሀብት ሳይኖሯት በሚሊዮን የሚቆጠሩ ስደተኞችን በሰላም የምታስተናግድ አስገራሚም ሀገር ስትሆን እዚህ ጋር የሁሉም ሰው ጥያቄ የሚሆነው ነዳጅ ሳይኖራት እንዴት የዚች ሀገር ብር ዲናር ከአሜሪካ ዶላር ጋር እኩል ሊጠነክር ቻለ ነው። ብዙዎች መካከለኛው ምስራቅ ሲባል ግጭትና ነዳጅ ብቻ ነው ትዝ የሚላቸው። ነገር ግን ይህን አመለካከት ሙሉ በሙሉ ወደሚቀይረው ጥንታዊ ስልጣኔ፣ አስደናቂ የተፈጥሮ ውበትና ዘመናዊነት በአንድ ላይ የሚታዩባት እንኳን ወደ ዮርዳኖስ በሰላም መጣችሁ። በዚህ ቪዲዮ ስለ ዮርዳኖስ ማንም ያልነገራችሁን አስገራሚ እውነታዎች፣ ድብቅ ሚስጥርና ማራኪ ባህል አብረን እንጎበኛለን። መልካም ቆይታ። የጉዟችን ምዕራፍ የሚጀምረው ዓለም ላይ ካሉ ሰባቱ ድንቆች በሰቨን ወንደርስ አንዱ በሆነችውና ሮስ ከተማ በመባል በምትታወቀው ጥንታዊዋ የፔትራ ከተማ ነው። ምድራችን ዛሬም ድረስ ምንነታቸው የማይታወቁ፣ በምን ምክንያትና ለምን እንደተገነቡ የማይታወቁ ጥንታዊ ህንፃዎች የሞሉባት ናት። ከነዚህ ሚስጥራዊ ከሆኑ ከተሞች ውስጥ ፔትራ አንዷ ናት። ይህቺ ከተማ ከተራራማ ድንጋዮች ተፈልፍላ የተሰራች ስትሆን ከ2000 ዓመት በፊት በናባታውያን ስልጣኔ የተገነባች የንግድ ማዕከል ነበረች። የፔትራ ከተማ የዚህ ስልጣኔ ዋና ማዕከል የነበረች፣ በጥንት ጊዜም የበረሃ ላይ የንግድ መስመሮችን ለመቆጣጠር አልመው በግመል ነጋዴዎች የአረብ ጎሳዎች የተቋቋመች ከተማ ናት። እነዚህ ጎሳዎች በወቅቱ የዕጣን፣ የወርቅ፣ የቅመምና የሐር ምርቶችን በማዘዋወር የንግድ ጠበብቶች የነበሩ ሰዎች ናቸው። ከዚህም በላይ ናባታውያን ድንጋይ ፈልፍለው ባቆሟቸው ከተማዎችም ይታወቃሉ። ወደዚች ወደ ፔትራ ሚስጥራዊ ከተማ ለመግባት ሲቅ ተብሎ የሚጠራውን ከ1 ኪሎ ሜትር በላይ ርዝመት ያለውን ጠባብ የተፈጥሮ ድንጋይ ገደል ማለፍ ግድ ይላል። በገደሉ መጨረሻ ግን ዓይን የሚይዘውና በዓለም ታዋቂ የሆነው አልከዚነ ህንፃ ቁልጭ ብሎ ይታያል። ናባታውያን በረሃማውን አካባቢ ወደ ለምለም ከተማ ለመቀየር የተጠቀሙበት የውሃ መስመር ዝርጋታና የምህንድስና ጥበብ ዛሬም ድረስ ከፍተኛ ሊቃውንትን እያስደነቀ እያመራመረም ያለ ነው። የፔትራ ድንቅ የምህንድስና ጥበብ ከሚታይባቸው መንገዶች አንዱ
ከአለት ላይ የመፈልፈል ጥበብ ብቻ ሳይሆን በጥንት ጊዜ የመሬት መንቀጥቀጥ አደጋን የመቋቋም ብቃታቸው ጭምር ነው። ናባታውያን የህንፃዎችን መዋቅር ከተራራው አካል ጋር አቀናጅተው የሰሩበት መንገድ ከተማዋ ለዘመናት የደረሱባትን ጠንካራ የመሬት መንቀጥቀጦችን ተቋቁማ ዛሬም ድረስ በአስደማሚ ውበት አለች። ሌላኛው የዚች ከተማ አስደናቂ ቦታ ደግሞ አዲር ሞናስተሪ በመባል የሚታወቀውና ከተራራው አናት ላይ ተደብቆ የሚገኘው ግዙፉ ገዳም ነው። ወደዚህ ቦታ ጎብኚዎች ለመድረስ ከ800 በላይ በአለት ላይ የተሰሩ ደረጃዎችን መውጣት የሚኖርባቸው ሲሆን እዚህ ላይ ሲደርሱ የሚያገኙት ሰፊ እይታና የህንፃው ግርማ ሞገስ እጅ በአፍ የሚያስጭን ነው። የዚህ ገዳም ህንፃ ስያሜ የተሰጠው በውስጡ ባሉት ግድግዳዎች ላይ በተቀረጹት ክርስትና መስቀሎች ምክንያት ነው። ናባታውያን መጀመሪያ ላይ ህንፃውን ለሃይማኖታዊ ስርዓቶችና ለነገስታት መካነ መቃብርነት ተጠቅመውበት የነበረ ቢሆንም በባዛንታይን ዘመን ግን የክርስቲያን መነኮሳት ቦታውን ወደ ቤተ ክርስቲያንነት ቀይረውት ነበር። የናባታውያን መሐንዲሶች ከህንፃው ጀርባና በጎን በኩል ያሉትን ተራራዎች በመጠቀም የዝናብ ውሃን አቅጣጫ የሚያስቀይሩ ወደ ታችኛው የከተማ ክፍል በቀላሉ የሚተላለፉ ውስብስብ የውሃ ቦዮችን ሰርተውለታል። ይህ ባይሆን ኖሮ ለዘመናት የፈሰሰው የጎርፍ ውሃ ህንፃውን በቀላሉ ሊያጠፋው ይችል ነበር። ፔትራ እንደ አውሮፓ አቆጣጠር በ1512 በአንድ የስፔን ተጓዥ እስክትገኝ ድረስ ከ700 ዓመት በላይ በጥቂት የቅርብ አካባቢ ነዋሪዎች በስተቀር የማትታወቅ ማንም ዝር የማይልባት ከተማ ነበረች። ዛሬ ላይ ግን ፔትራ ለዮርዳኖስ ኢኮኖሚ ትልቅ አስተዋጽኦ የምታደርግ በዓመት ከ1 ሚሊዮን በላይ ቱሪስቶች የሚጎበኟት ሕያው ከተማ በመሆን ቀጥላለች። የዮርዳኖስ ምድር ተራ በረሃ አይደለችም። ይልቁንም ከተለያዩ ሃይማኖቶች ጋር በጥብቅ የተሳሰረች ሚስጥራዊት ምድር ናት። ክርስቲያኖች እንደሚያምኑት ታላቁ ነቢይ ሙሴ ለእስራኤላውያን የቃል ኪዳኑን ምድር ለማሳየት ለ40 ዓመታት በበረሃ ከተጓዘ በኋላ እግዚአብሔር ፍጻሜውን ያደረገው እዚህ ዮርዳኖስ ውስጥ በሚገኘው የናቡር ተራራ ላይ ነው። ነገር ግን እጅግ አስገራሚው ነገር ሙሴ ያንን የተስፋይቱን ምድር ከሩቅ እንዲያይ ተፈቀደለት እንጂ ወደ ምድሪቱ እንዲገባ አልተፈቀደለትም ነበር። ሕይወቱ ያለፈችውና የተቀበረውም እዚህ ተራራ ላይ እንደሆነ መጽሐፍ ቅዱስ ይነግረናል። ነገር ግን እስካሁን ድረስ የሙሴ መቃብር የት እንደሚገኝ ማንም አያውቅም። በዮርዳኖስ አሸዋ ስር የተደበቀ ታላቅ ሚስጥር ነው። ኦሪት ዘዳግም ምዕራፍ 34 ከቁጥር 1 እስከ 5 እግዚአብሔርም ለአብርሃምና ለይስሐቅ ለያዕቆብም ለዘርህ እሰጣለሁ ብዬ የማልሁላት ምድር ይህች ናት፣ በዓይንህ እንድታይ ያደረግሁ፣ ነገር ግን ወደዚያ አትሻገርም አለው። የእግዚአብሔርም ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። በአዲስ ኪዳንም ቢሆን የሰው ልጅ ታሪክን የቀየረውና በአሁኑ ወቅት አልማግታስ ተብሎ የሚጠራው የዮርዳኖስ ወንዝ ዳርቻ ላይ የተፈጸመው ክስተት ሁሌም አስደናቂ ነው። የመጥምቁ ዮሐንስ ድምፅ በበረሃ ያስተጋባበት፣ ኢየሱስ የተጠመቀበትና ሰማያት ተከፍተው ታላቅ ድምፅ የተሰማበት ቦታ እዚሁ ዮርዳኖስ ምድር ላይ ነው። በማቴዎስ ወንጌል ምዕራፍ 3 6-17 ላይ ኢየሱስም ከተጠመቀ በኋላ ወዲያው ከውሃው ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲቀመጥ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ። ከዚሁ ከሃይማኖት ሳንወጣ ከዮርዳኖስ ዋና ከተማ አማን ጥቂት ኪሎ ሜትሮች ርቆ በሚገኘው አንድ ሚስጥራዊ ዋሻ ይገኛል። የእስልምና እምነት ተከታይ ከሆኑ በዚህ ዋሻ ውስጥ ከሳይንስ ዕውቀት በላይ የሆነ አንድ ታላቅ ታምራት እንደተከሰተ ያምናሉ። ታሪኩ ባጭሩ እንደዚህ ነው። ወጣቶቹ the seven sleepers ወይም ሰባቱ ወጣቶች አማኞች በእምነታቸው ምክንያት ከጨካኙ ንጉሥ በመሸሽ በአንድ ዋሻ ውስጥ ይጠለላሉ። ዋሻ ውስጥም ሆነው ፈጣሪያቸውን ከማንኛውም ክፉ ነገር እንዲጠብቃቸው ይጸልያሉ። ድንገት ግን ተአምራዊ በሆነ መንገድ እንቅልፍ ይጥላቸዋል። በዚያው ለ309 ዓመታት ሳይሞቱና ሳይበሰብሱ ይቆያሉ። የሚገርመው ግን ከረጅሙ እንቅልፍ ሲነቁ
ያ ይፈሩት የነበረው ንጉሥ ታሪክ ሆኖ ከተማዋም ሃይማኖታቸው ያለምንም ችግር የሚሰበክባት ሆና ያገኟታል። ይህንን ታሪክ በሱረቱል ካህፍ 18:17 ላይ ፀሐይን በወጣች ጊዜ ከዋሻቸው ወደ ቀኝ በኩል ስታዘነብል በገባችም ጊዜ ወይ ግራ በኩል ስትተዋቸው ታያለ። እነርሱም ከዋሻው ሰፊ ስፍራ ውስጥ ነበሩ። ይህ ከአላህ ታምራቶች ነው። ይህም የአሰቡል ዋሻ በየዓመቱ በብዙ ሺህ የሚቆጠሩ ሰዎች የሚጎበኝ ታዋቂ ቦታ ነው። ዮርዳኖስ በካርታ ላይ የምትገኝ ተራ ሀገር ሳትሆን የሰው ልጅ እምነት፣ የታላላቅ ነቢያት አሻራና የቅዱሳን መጻሕፍት ሚስጥራት ዛሬም ድረስ በሕይወት ያሉባት የምድር ላይ ቅዱስ መጽሐፍ ናት። በዚህም ምክንያት ዮርዳኖስ በዓለም ላይ ካሉ ሀገራቶች በጣም የምትወደድ ሀገር ናት። አሁን ሃይማኖታዊ ስፍራዎችን በመልቀቅ ቀጥሎ ጉዟችን የምናደርገው ወደ ዋዲ ረም ወይም የጨረቃ ሸለቆ የሚባለው አስደናቂ በረሃ ነው። ይህ በረሃ እንደ ሌሎች በረሃ ቦታዎች በአሸዋ ብቻ የተሞላ ሳይሆን እንደ ማርስ ፕላኔት ቀይ የሆኑ ግዙፍ የድንጋይ ተራሮችና ሸለቆዎች ያሉበት ምታታዊ ቦታ ነው። ይህ የጨረቃ ሸለቆ ከውበቱ የተነሳ በርካታ የሆሊውድ የሳይንስ ፊልሞች እንደ ማርሺያን እና ስታር ዋርስ ያሉ የተቀረጹበት እዚህ ታዋቂ ቦታ ላይ ነው። የዋዲ ረም በረሃን ቀይ አሸዋንና ግዙፍ የድንጋይ ተራሮችን ሲመለከቱ በአእምሯችን ውስጥ የሚመጣው በሀገራችን የሚገኘው የዳሎልና የአፋር ስምጥ ሸለቆ ነው። በዋዲ ረም የሚገኙት ተራሮች ልክ እንደ ሰሜን ተራሮች ሁሉ ቀጥ ብለው ወደ ሰማይ የተሰቀሉ ግዙፍ ግንቦች ቢሆኑም ሙሉ በሙሉ ከቀይ ድንጋይና ከአሸዋ የተሰሩ ናቸው። ኢትዮጵያውያን በአንድ ወጥ ድንጋይ ፈልፍሎ የመስራት ጥበብ ሲነሳ በቀጥታ የምናነጻጽረው ከድንቁ ከላሊበላ ጋር ነው። በዋዲ ረም የሚገኙት ተራራማ ዓለቶች ላይ ከ25000 በላይ ጥንታዊ የድንጋይ ላይ ስዕሎችና ጽሑፎች ተቀርጸው ይገኛሉ። በእነዚህ ዓለቶች ላይ ከሺዎች ዓመታት በፊት በአረብ በረሃ ውስጥ ይኖሩ የነበሩት አዳኞችና ተጓዦችን የሕይወት ምስጢር ዛሬም ድረስ በሕያውነት ጠብቀው ይዘዋል። ዮርዳኖስ በምድር ላይ እጅግ ዝቅተኛና ማንኛውም ሕይወት ያለው ነገር ሊኖርበት የማይችልበት የሙት ባህር የሚገኝበት ሀገርም ናት። ከውቅያኖስ 10 እጥፍ በሚበልጥ የጨው መጠን የተሞላው ይህ ምስጢራዊ ባህር ምንም አይነት አሳም ሆነ እጽዋት በውስጡ ሊኖሩ የማይችሉበት እጅግ አስከፊ አካባቢ ነው። ነገር ግን ይህ የሙት ባህር አቻ የሌለው አስማታዊ ባህሪ ያለው በውስጡ ባለው ከፍተኛ የጨውና የማዕድን ክምችት የተነሳ ማንኛውም ሰው መዋኘት ባይችልም እንኳን ያለምንም ጥረት በውሃው ላይ በጀርባው መንሳፈፍ ይችላል። ከዚህም ባሻገር ከባህሩ ስር የሚገኘው ጥቁር ጭቃ ከክሊዮፓትራ ዘመን ጀምሮ የጥንት ነገስታትን ሳይቀር ሲስብ የኖረ ድንቅ የፈውስ ኃይል አለው።